ምንድነው ሊያስከትል የሚችለው ችግር? የመጀመሪያው የባህሪ ችግር ያስከትላል። ቢሄቨራል ዲስኦርደር ይፈጥራል። ከሰዎች ጋር መግባባት ያቆማሉ። የትናንትና ባህሪያቸውን ዛሬ አታዩዋቸው። ሱሰኛ ከመሆን በፊት የነበረ ባህሪ ሱሰኛ ከሆኑ በኋላ የለም። ሁለተኛው ሜንታል ዲስኦርደር ይፈጠራል። በትክክል ማሰብ አይችሉም። ብሬን ፋንክሽናቸው እየተዛባ ይመጣል። ምክንያቱም እያንዳንዱ ድረግ ከደም ህዋስ ጋር ቅንጅት ስለሚፈጥር የአስተሳሰብ ዲስቶርሽኖችን ይፈጥራል። እዚህ የተነሳ ሜንታል ዲስኦርደሮች እና ብሬን ዲስኦርደሮች አሉ። ሶስተኛው የጤና ችግር ነው፣ ሄልዝ ዲስኦርደር ነው። የትኞቹም የድራግ አይነቶች ጤናችንን ያጠቃሉ። ከጤና ጋር የተያያዙ የተለያዩ ችግሮች፣ አልኮል የሚጠጣ ሰው፣ የሚያጨስ ሰው የተለያዩ የጤና ችግሮች አብረውት እንደሚወጡ ያውቃል በነገራችን። ስለዚህ ያወቀ ያደርጋል ማለት ነው። ስለዚህ የጤና ችግሮችን ማለት ነው። አራተኛው የሪሌሽንሺፕ ችግሮች ናቸው፣ የኮሚኒኬሽን ችግሮች ናቸው። ማህበራዊ ህይወትን ያጣውሳል። ከሰው ጋር ያለ ተግባቦት ይጠፋል። ሱስ ግለኛ ያደርጋል። ሱስ ብቸኛ ያደርጋል። ሱስ ከማህበረሰብ ይለያል። ሱስ ከቤተሰብ ይነጥላል። ስለዚህ ሰውየው በማንም የማይፈለግ አይነት ባህሪ ውስጥ ይገባል ማለት ነው። ኢኮኖሚክ ፕሮብሌሞች አሉ። ስለዚህ ኢኮኖሚክ ፕሮብሌሞች ግልጽ ነው። የትኛውም ሱስ በገንዘብ ነው የሚገኘው። ስለዚህ ይሄ ሰው ገንዘብ በሚያገኝበት የገባበት ሱስ ሁለንተናውን ሲቆጣጠረው ገንዘብ ምንጩም እየደረቀ ሲመጣ ሌሎች ባህሪያቶች መታየት ይጀምራሉ። ዘረፋ፣ ሌብነት፣ ማምታታት፣ ስራን በአግባቡ አለመፈጸም የተያያዙ በጣም ውስብስብ ችግሮች ውስጥ ይገባል ማለት ነው። እነዚህ ነገሮች እና ሌሎች ችግሮች አብረው ይከተላሉ ማለት ነው። ሱስ አስያዥ ነገሮች ምንድን ናቸው በምንልበት ጊዜ ሱስ አስያዥ ነገሮች አልኮሎች አሉ፣ ድረግስ አሉ። ጊዜ በደም ስር የሚወስዱት አለ፣ ኢንትራቬን ይሉታል በመርፌ ማለት ነው። እንዲሁም በጡንቻ የሚወስዱት አሉ፣ ኢንትራማስል ይባላል። በአፍ የሚወሰድ አለ፣ የሚጣም እንደ ጫት አይነት ጫፍ ውስጥ የሚታኘኩ ማለት ነው፣ ኢንትራኦራል የሚሉ ደግሞ። ሌላው ደግሞ በአፍንጫ የሚወሰድ በኢንሄሌሽን በመሳብ የሚወስዱት ደግሞ የተለያዩ ድረጎች ዞሮ ዞሮ በትንፋሽም ይሁን በደምም ይሁን በየትኛውም አቅጣጫ የሚወሰዱ የራሳቸው ፍጥነትና እነሱ በሚሉት ቋንቋ ሁሉ የቱ ጋር ሜሴጁን እንደሚያደርሱ ያውቁ። በጣም አስከፊውና የሚገርመው ደግሞ ቢሄቨራል አዲክሽን የምንለው ነው። ቢሄቨራል አዲክሽን የምንለው አብዛኛው የሶሻል ሚዲያ አዲክሽኖች፣ የስልክ የኢንተርኔት አዲክሽኖች፣ እዚህ ውስጥ የፖርኖግራፊ አዲክሽኖች፣ የጋምብሊንግ የቁማር አዲክሽኖች፣ ቤቲንግም ጨምሮ ማለት የተለያዩ ቁማሮችን፣ ጌሞችን ኢንተርኔት ላይ የሚለቀቁትን እዛ ላይ ለረጅም ጊዜ መዋል ማለት ነው። የሶሻል ሚዲያ አዲክሽን በምንልበት ጊዜ ሶሻል ሚዲያን ከቁጥጥር ውጭ ወይንም ኮንትሮል ከሚደረግበት ፓራሜትር ውጭ በሰዓት ባልተገደበ ሁኔታ በመጠቀም የሚፈጠር እዛ ላይ ጊዜ በማጥፋት የሚፈጠር የሱስ አይነት ነው። ስለዚህ እነዚህ የሱስ አይነቶች የተለያዩ ችግሮችን ያስከትላሉ። ወጣት ያሉ፣ አዋቂ ያሉ፣ ትልቅ ያሉ፣ ትንሽ ያሉ። ከዚህ የተነሳ ልንረዳው የምንችለው ሰው ወይም ሊረዳ የሚችል ሰው በተለይ ግለሰብ ሱሰኛ ከሆነ ወደ አንዳች ሱስ የገባ ከሆነ በተለይም ሱስ ሊያስይዙ የሚችሉ ነገሮችን ለይቶ ማወቅ ያስፈልጋል። ይሄ ነገር ሱስ ያስይዘኛል፣ ልጠቀመው አይገባኝ። በየትኛውም ሱስ እስረኛ መሆን አልፈልግም። በነገራችን ላይ ሱስ ሰውን ዘሎ አይዝም፣ ሰውየው ራሱ ነው የሚገባበት። ብዙ ጊዜ ሰዎች ሱስ ያዘኝ ይላሉ፣ ሱስ አልያዘውም፣ ሰውየው ራሱ ሄዶ የያዘው። ስለዚህ ሱስ ውስጥ ተዘፍቄ ልገባ እችላለሁ የሚለውን የግል ባህሪን ልረዳ ይገባል። ስለዚህ አንዳች ነገር ከማድረጌ በፊት የሆነ በዓል ላይ የሆነች ነገር ከመጠጣቴ ከመቅመሴ በፊት ይሄ የምቀምሰው ነገር ነገ ደግመህ አድርገኝ የምጠቀመው አንዳች እጽ ነገ ደግመህ ያንን ነገር አድርግ የሚል ኢንቪቴሽን ሊያቀርብልኝ ስለሚችል መጀመሪያ ራሴን ዌር ይሆናል። ከሱስ ነፃ ለመሆን ግለሰቦች ምን ማድረግ አለበት? የመጀመሪያው ራስን መገንዘብ ነው። ሰልፍ አንደርስታንዲንግ ነው። እኔ ራሴን እንዴት ልገንዘብ? ምንድናቸው ሱስ ሊያስይዙኝ የሚችሉ? ምንድናቸው እዛ ውስጥ ከገባው ረጅም ጊዜ እንድቆይ ሊያደርገኝ ይችላል? ስለዚህ ይሄ ነገር ላይ ገባሁበት በጣም ይከብደኛል። ስለዚህ የመጀመሪያው ከሱስ መውጫ መንገድ ራስን በደንብ መገንዘብና ራስን ማወቅ። ምን ሱስ ያስይዘኛል? ይሄ ነገር ሱስ የሚያስይዘኝ ከሆነ ይቅርብኝ የሚል ባህሪ እንላበስ ይገባል።